በዚህች ምድር ላይ ስትኖር በገንዘብህ፣ በእውቀትህ፣ በደረጃህ እንዲሁም ደግሞ ዛሬ ባለህበት ማንነትህ ተመክተህ ማንንም ሰው ዝቅ አድርገህ አትመልከት። ሰው አትናቅ። ዛሬ ያንተ መስተካከልህ ነገ ላለመበላሸትህ ዋስትና አይሆንህም። የዛሬው ደካማ ነገ ጠንካራ ሊሆን ይችላል፣ እንዲሁም የዛሬው ጠንካራ ነገ ደካማ ሊሆን ይችላልና ማለት ነው። እኛ የነገ ማንነታችንን ቀርቶ የቀጣዩን ሰከንድ ዕጣ ፈንታችንን እንኳን አናውቅም። መጨረሻችንን አናውቅ። አላህም ሱብሓነሁ ወተዓላ ይህንን ጉዳይ በማስመልከት በሱረቱል ሁጁራት እንደዚህ ይለናል። እናንተ ያመናችሁ ሆይ ወንዶች በወንዶች አይሳለቁ፣ ከነርሱ የበለጡ ሊሆኑ ይከጀላልና። ሴቶችን በሴቶች አይሳለቁ፣ ከነርሱ የበለጡ ሊሆኑ ይከጀላልና። ነፍሶቻችሁንም አታነውሩ፣ በመጥፎ ስሞችም አትጠራሩ። ከእምነት በኋላ መጥፎ ስም ከፋ። ያልተጸጸተ ሰው በእውነት እነርሱ በዳዮች ናቸው ይለናል አላህ ሱብሓነሁ ወተዓላ። እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢልኸዋቲም ይሉናል። ስራዎች የሚመዘኑት በመጨረሻዎቻቸው ብቻ ነው እንደማለት ነው። ስለዚህ ወንድሜ ዛሬ ላይ ቆመህ ሰዎችን አትመዝን፣ በማንም አትፍረድ፣ በሰዎች ላይ ኩራት አይሰማ። ይልቁኑ ዛሬ ላለህበት መልካም ነገር አላህን አመስግን። ዘውትር መጨረሻህ እንዲያምር ዱዓ አድርግ። ትህትና ውበት ነው። ሰዎችን ማክበር ደግሞ የውስጥ ማንነትህ መስተዋት ነው። ሰው አትናቅ፣ መጨረሻችንን አናቅምና። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።